በታሪክ ውስጥ 70% የሚሆኑት ታላላቅ መሪዎች፣ ባለሀብቶች የወደቁት በጠላቶቻቸው ሳይሆን በቅርብ ጓደኞቻቸው ክህደት ነው። ለምን? ምክንያቱም ጠላትህ ምን ሊያደርግ እንደሚችል ስለምትጠነቀቅ ነው። ጓደኛ ግን የልብህን ስለሚያውቅ ሳታስበው ሊጎዳ ይችላል። ዛሬ የሮበርት ግሪን 48ቱ የስልጣን ህጎች ውስጥ እጅግ በጣም ወሳኝ የሆነውን ህግ እናያለን። ለምን በጓደኛ ላይ ከመጠን በላይ እምነት መጣል እንደሌለብህና ጠላቶችን እንዴት ለጥቅምህ እንደምታውላቸው ያስረዳል። በዛሬው ቪዲዮ ውስጥ የሰዎችን ግንኙነት የምታይበት መነጽር ይቀየራል። የመጀመሪያው ህግ ሁልጊዜ ከሚያስፈልገው ያነሰ ተናገር። ይህ ህግ ከጓደኞች ጋር ባለ ግንኙነት ውስጥ ትልቅ ሚና አለው። ብዙ ባወራ ቁጥር ሚስጥርን የማውጣትና ራስን ተጋላጭ የማድረግ እድልህ ይጨምራል። ብዙ የምታወራ ከሆነ ተራ ሰው ትመስላለህ። ንግግርህ ካነሰ ግን ሰዎች ይፈሩሃል፣ እንዲሁም ያስከብርሃል። ጓደኛ ስለሆነ ብቻ ሁሉንም የህይወት ታሪክን መዘርገፍ የለብህም። ዝምታህ ምስጢራዊነትን ይጨምርልሃል። ምስጢራዊ መሆን ደግሞ የኃይል ምንጭ ነው። ሁለተኛው ህግ ዓላማህን ደብቅ። ሰዎች ምን እያሰብክ እንደሆነ ካላወቁ አንተን ለማጥቃት ዝግጅት ማድረግ አይችሉም። ብዙ ጊዜ ጓደኞቻችንን ስለምናምን ብቻ ቀጣይ እቅዶቻችንን እናወራለን። ነገር ግን ሳይታወቃቸው በምቀኝነት እቅዶችን ሊያበላሹት ይችላሉ። በቀጣይ የምታደርገውን ትልቅ እርምጃ ለጓደኞችን ቢሆን አትንገራቸው። ውጤቱ ሲመጣ ብቻ እንዲያዩት አድርግ። በጨለማ ውስጥ ተንቀሳቀስ፣ በብርሃን ውስጥ ታይ። ሶስተኛው ህግ ከማይሳካላቸው ሰዎች ራቅ። ይህ ህግ ጓደኛ ምርጫ ላይ እጅግ ወሳኝ ነው። ስለ ልቦናዊ ችግር ያለባቸውና ሁልጊዜ የሚያማርሩ ሰዎች ልክ እንደ ተላላፊ በሽታ ናቸው። አብረሃቸው በቆየ ቁጥር የአንተን ጉልበትና እድል ይበክሉታል። ጓደኛ ስትመርጥ ደስተኛና ስኬታማ ሰዎችን ምረጥ። የሰዎች ባህሪ ተላላፊ ነው። ውድቀት ከሚቀናቸው ጓደኞች ጋር ከሆንክ ሳታውቀው አብረሃቸው ትወድቃለህ። ጓደኛ ስትወድቅ አብሮ ያለቅሳል፣ ሲሳካልህ ላለመደሰት ይታገላል። ይህ ተፈጥሯዊ ስሜት ነው። ያንተ ማደግ በሱ ውስጥ ዝቅተኝነትን ይፈጥራል። ከጓደኛ ጋር ስራ ስትጀምር ስሜት ይገድማል። ስህተቱ ስትነግረው እንደ ባለሙያ ሳይሆን እንደ ግልጽት ይወስደዋል። ጓደኛ አይደለንም እንዴ የሚለው ካባ ሙያዊ ብቃትን ይሸፍነዋል። ጓደኛ ድክመትን ያውቃል። ይህ ደግሞ ባለማወቅም ቢሆን ለአደጋ ያጋልጣል። ፌስቡክ ሲመሰረት ኤድዋርድ የዙከርበርግ የቅርብ ጓደኛ ነበር። ነገር ግን ኩባንያው እያደገ ሲሄድ ኤድዋርድ ከኩባንያው ፍላጎት ይልቅ የራሱን ስሜት አስቀደመ። ዙከርበርግ ጓደኛውን ከቢዝነሱ ለማስወጣት ተገደደ። ይህም ለዓመታት የዘለቀ የፍርድ ቤት ክርክር አስከተለ። በቢዝነስ ዓለም ውስጥ ጓደኛ ስለሆነ የሚል ስሌት አይሰራም። ውጤትና ችሎታ ብቻ ነው ዋጋ ያላቸው። አሁን ደግሞ ስለ ጠላቶች ልንገርህ። ጠላትህን ወደ አጋርነት ከቀየርከው ከመቶ ጓደኞች በላይ ታማኝ ይሆንልሃል። ለምን? ምክንያቱም ራሱን ለማረጋገጥ መጣሩ። የድሮ ጠላትህ ያንተን አመኔታ ለማግኘት ከማንም በላይ ጠንክሮ ይሰራል። ከጠላት ጋር ስትሰራ ስሜት ስለሌለ ውይይታችሁ በጥቅምና በውጤት ላይ ብቻ ያተኩራል። ጠላት የሌለው ሰው እየተንቀሳቀሰ አይደለም። ጠላቶችህ ሁልጊዜ እንድትጠነቀቅና ጥራት ያለው ስራ እንድትሰራ የሚያስገድዱህ ነፃ አማካሪዎች ናቸው። ሰዎች ሲተቹ ወዲያውኑ ምላሽ ከመስጠት በፊት ለ3 ሰከንድ ዝም በል። ከዚያም ራስህን ጠይቅ። ይህ ሰው ለምን እንዲህ አደረገ? ዓላማው ምንድነው? እኔስ ምን ጥቅም አገኛለሁ? ሁልጊዜ ለሰዎች 80% ብቻ ንገሯቸው። የቀረው 20% ለራስህ አቆይ። ይህ 20% ያንተ መከላከያ ነው። አንድ ስራ ለመስራት ስታስብ የምወደው ሳይሆን ስራውን በሚገባ የሚሰራውን ሰው መምረጥ ልመድ። ለዚህ አንድ ታሪክ ልንገራችሁ። አብርሃም ሊንከን የአሜሪካ ፕሬዝዳንት ከመሆኑ በፊት ኤድዊን ስታንተን የተባለ ሰው በየሄደበት ይሰድበውና ዝንጀሮ እያለ ይጠራው ነበር። ሊንከን ግን ስልጣን ላይ ሲወጣ ስታሊን የጦር ሚኒስትር አድርጎ ሾመው። ለምን እንዲህ አደረገ ካላችሁ ሊንከን የስታሊን ችሎታ ያውቅ ነበር። በጓደኞቹ ከመከበብ ይልቅ የሚተቸውንና በስራው ጠንካራ የሆነውን ጠላቱን መረጠ። ስታሊን የሊንከን ታማኝ አጋር ሆነ። ሊንከን ሲሞትም ከታላላቅ መሪዎች አንዱ አሁን አረፈ ብሎ በለቅሶ የመሰከረው ያው የቀድሞ ጠላቱ ስታሊን ነበር። ጠላትን ስትምረውና ስልጣን ስትሰጠው ለሱ አዲስ ህይወት እንደሰጠው ስለሚቆጥር ካንተ አይለይም።
እንዲሁም ያንተን አመኔታ ለማግኘት ከምንም በላይ ይተጋል። ግንኙነቱም በጥቅም ላይ ስለሆነ ግልጽነት ይኖረዋል። ይህ ህግ ሰውን አትመን የሚል ሳይሆን ብልሃተኛ ሁን የሚል ነው። ይህንን ቪዲዮ ለምትወዱት ግን ለምትጠነቀቁለት ጓደኛችሁ ሼር አድርጉለት። በሚቀጥለው ቪዲዮ እስክንገናኝ ሰላም።